አንዳንድ ቀን ክፍት ብሎን እንመጣና ቤተክርስቲያን ገና በር ላይ ስንደርስ በቃ እንባ አይቀድመንና እናለቅሳለን። አንዳንድ ሰዎች ደግሞ ያዩና መከፋታችን ምን ሆንሽ ይሉናል። ቤተክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያለው ነው ነገር አለ። ስንት ጉድለት ይዘን እኮ ነው የመጣነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። ቢስተካከልልን ብለን የምንመኛቸው ነገሮች እኮ አሉ። መከራችንን እኮ በጥርሳችን ነክሰን ነው ዛሬም ያለነው። ከነ ችግራችን እኮ ነው ያለነው። ያልተፈቱ ችግሮች እኮ በቤታችን አሉ። ይሄ ሁሉ ነገር ይዘን ነው በቤት ያለነው። እናለቅሳለን። በቃ ምናለቅሰው እግዚአብሔር እንባችንን እንዲያብስልን፣ ለቅሶን ከቤታችን ለዘላለም እንዲያርቅልን፣ እግዚአብሔር የደስታን መንፈስ በቤታችን እንዲያደርግልን ነው። እናለቅሳለን።